አብዛኞቻችን በሚባል ደረጃ አሁን ላይ ጥያቄዎችን ለመጠየቅ አሳይመንታችንን ለመስራት ሪሰርች ለማድረግ ሆምወርኮችንን ለመስራት ኢቭን ከሰው ጋር የምናወራውን አይነት ቻት ራሱ የምናወራው ከኤአይ ጋር ነው። ከኤአይም ደግሞ ሜይንሊ አብዛኞቻችን የምንጠቀመው ቻትጂፒቲ ነው። በዛሬው ቪዲዮ ቻትጂፒቲ ላይ የማታውቋቸውን ሴቲንጎች እንዲሁም ደግሞ ፊቸሮች እነግራችኋለሁ። በተለይ ተማሪዎች ከሆናችሁ ይሄ ቪዲዮ በእርግጠኝነት ይጠቅማችኋል። ስለዚህ እስከ መጨረሻው ተከታተሉ። ብዙዎቻችን ቻትጂፒቲንም ኤአይዎችን ስንጠቀም የሆነ ነገር እንጽፋለን፣ እንልካለን፣ ከዛ የሚሰጠን መልስ እንቀበላለን። ግን ከዛ በተሻለ መልኩ የተለየ ኤክስፒሪየንስ እንዲኖራችሁ ኤአይም በስማርት ዌይ እንዴት እንደምትጠቀሙ እነዛን ፊቸሮች እንዴት እንደምትጠቀሟቸው እነግራችኋለሁ ማለት ነው። ሃይ ጋይስ እንዴት ናችሁ? ሱዛን እባላለሁ ዩር ስተዲ ቤስቲ። ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። የተለያዩ ጠቃሚ ቪዲዮዎችን ከፕሮዳክቲቪቲ ጋር እና ከትምህርት ጋር የተገናኙ ትምህርቶችን እዚህ ዩቲዩብ ቻናል ላይ እለቅላችኋለሁ ማለት ነው። እንዲሁም ይሄን ቪዲዮ ላይክ አድርጉ፣ ለብዙዎችም እንዲደርስ ሼር አድርጉ ማለት ነው። ወደ ቪዲዮ ኦኬ። እዚህ ጋር ስክሪኑን አድርግላችኋለሁ ማለት ነው። አታውቃቸውን ብዬ የማስባቸውን ፊቸሮችና ሴቲንጎች ነው ማሳያችሁ። ያው ፍሮንት ፔጅ ላይ አብዛኛውን ነገር የምናውቀው ነው። ጽሁፍ አስገብተን ጥያቄዎችን መጠየቅ ነው። ግን እዚህ ጋር አንድ ተጨማሪ ነገር አለ። ራይት ቶፕ ላይ የሜሴጅ ወይም ደግሞ ምንድነው እንደ ኮመንት አይነት ምልክት አለች። እሷን ኦን አድርጓት። እሷን ኦን ስታደርጓት ምን የሚል ጽሁፍ ይመጣል? this chat won't appear in history use or trace memories or be used to train our models ምናምን የሚል ጽሁፍ ይመጣል። ይሄ ምንድነው? ይሄኛው ሞድ አብርታችሁ ቻት ስታደርጉ ቴምፖራሪ ኮንቨርሴሽን ያ ማለት እናንተ እዚህ ጋር ሁለት መስመሯን ነክታችሁ ስትመጡ ከዚህ በፊት ቻት ያደረጋችሁት ነገር ይመጣል አይደለ? በዚህ ሁኔታ ግን ቴምፖራሪ ኮንቨርሴሽን ላይ ከሆነ ያ ነገር እንደ ሚሞሪ ክሬት እንዳይደረግ እንዲሁም ደግሞ ሂስትሪ ሆኖ ሴቭ እንዳይሆን የምትፈልጉት አይነት ጥያቄዎች መጠየቅ ከፈለጋችሁ ወይም የሆነ የምታወፍ ወሬ ሴቭ እንዳይሆን ከፈለጋችሁ እዚህ ቴምፖራሪ ኮንቨርሴሽን ላይ አድርጋችሁ ማውራት ትችላላችሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ቻትጂፒቲ ከቀን ወደ ቀን ራሱን አፕዴት እያደረገ ነው የመጣ ማለት እና እኛ ስናወራ ቻት ስናደርግ ከኛ በሚወስደው መረጃ ከኛ በሚወስደው ኢንፎርሜሽን ራሱን ትሬን እያደረገ ነው ማለት ነው። እዚህ ጋር ግን ይሄኛውን አይነት ሞድ አብርታችሁ ቻት በምታደርጉበት ጊዜ ምንም አይነት ነገር ቻትጂፒቲ አያስቀምጥም፣ ሜሞሪ ክሬት አያደርግም። እንዲሁም ራሱን ትሬን ለማድረግ የራሱ ሞዴል አፕዴት ለማድረግ አይጠቀምበትም። የራሱ ሞዴል አፕግሬድ ለማድረግ አይጠቀምበትም ማለት ነው። ለሴፍቲ ፐርፐስ በጣም አሪፍ ነው። sometimes ያው ብቻ እስከ 30 ቀን ምናምን we may keep copy of this chat ምናምን ይላል ሊቀመጥ ይችላል እስከ 30 ቀን ምናምን። እነሱ ጋር ግን እናንተ ቻት ሂስትሪ ላይ በሱ አይመጣም ማለት ነው። እንደ ሜሞሪም ከዛ በኋላ አይቀመጥም። ከ30 ቀን በኋላ ቻትጂፒቲ ያንን መረጃ አያውቀውም ማለት ነው። ቴምፖራሪ ኮንቨርሴሽን ለሴፍቲያችሁ እዛ ላይ አንዳንድ ጥያቄዎችን የምትጠይቁት አሪፍ ነው ማለት ነው። ያንን ልመልሰው ወደ ነበረበት ቦታ ላይ ያው ፍሮንት ፔጅ ላይ ያለው አብዛኛውን ነገር የምናውቀው ነው። ክሬት ኢሜጅ፣ ሰመራይዝ ቴክስት፣ ሜክ ፕላን ምናምን የተለያዩ ኦልሬዲ እኛ እንፈልጋቸው ይችላሉ ብሎ የሚያስባቸው ነገሮች አስቀምጦልናል። ከዛ ግን ፕላስ ምልክቷ አለች አይደል? ፕላስ ምልክቷን ስትነኩ ሜንሊ እኛ ፋይል ፎቶዎችን ምናምን አፕሎድ ለማድረግ ነው እዚህ ላይ የምንመጣው። ከዛ ወርድ ስትሉ ግን ቲንኪንግ የሚል ምንድነው የብሬን ምናምን ለማሳየት የምትጠቀሙትን አይከን አለች አይደል? እሷ ቲንክ ሎንገር ፎር ቤተር አንሰር እሷን አድርጋችሁ ጥያቄ በምትጠይቁበት ጊዜ ልክ እንደዚህ ሰማያዊ ሲመጣ ማለት ነው እሱ ላይ አድርጋችሁ ጥያቄ ስትጠይቁ አስቦ ነው የሚመልስላችሁ ማለት ነው። እንደዚህ አድርጋችሁ የፈለጋችሁትን ጥያቄዎች እዚህ ላይ ብትጠይቁት ብዙ ጊዜ እንግዲህ ቻትጂፒቲ ኤረር ይሰራል። አሁን በእርግጥ ራሱን በደንብ ትሬን እያደረገ ስለመጣ በጣም ይሻላል። ግን ስቲል ኤረሮችን ሚስቴኮችን ሊሰራ ይችላል እና አትሊስት ቲንኪንግ ሎንገር የሚለው ላይ ሞድ ላይ ብታደርጉት የተሻለ ሪስፖንስ ይሰጣችኋል። በደንብ አስቦበት አሪፍ ምላሽ ይሰጣችኋል ማለት ነው። እሱን አንደኛው መጠቀም የምትችሉት ነው። እዛ ጋር ደግሞ ወረድ ስትሉ ዲፕ ሪሰርች የሚል አለ። እሱ ደግሞ ዲፕ ሪሰርች ስትፈልጉ ማለትም እዛ ነገር ላይ በደንብ ዲቴይል እንዲነግራችሁ ስትፈልጉ የሆነን ኢንፎርሜሽን በደንብ በቃ እንዲያብራራላችሁ ከፈለጋችሁ ዲፕ ሪሰርች የምትለዋን ኦን ማድረግ ትችላላችሁ። ላይ አድርጋችሁ ስትጠይቁት ዲቴይል የሆነ ነገር ይሰጣችኋል ማለት ነው። ከዛ በታች ያለው ዌብ ሰርች የሚል አለ። ዌብ ሰርች ደግሞ ብዙ ጊዜ የምጠይቋቸው ወቅታዊ መረጃዎች ጋር የተያዙ ነገሮች ከሆኑ እሱ ላይ ማድረግ ትችላላችሁ። ያን ጊዜ ከዌቦች ላይ መረጃዎችን አዳዲስ ኢንፎርሜሽኖችን በቃ ሌተስት የሆነ ነገር ይነግራችኋል ማለት ነው። ዝም ብሎ ፋክት ምናምን ሲሆን it doesn't matter። ግን ወቅታዊ ከሆነ ነገር ጋር ለምሳሌ ሌትስ ሴ
የዓለም ሻምፒዮና ምናምን ማን አሸነፈ እንትን ማራቶን ምናምን ብዬ ብጠይቅ እሱ ሪሰርች አድርጎ በደንብ ስለዛ ነገር እንዲነግረኝ ከዌቦች ላይ ምናምን ዌብ ሰርች የሚለው ላይ አድርግለታለሁ ማለት ነው። ሌላኛው ከዛ ቀጥሎ ያለው ስተዲ ኤንድ ለርን የሚለው አለ። እዚህ ጋር እንግዲህ ወሳኙ ለተማሪዎች የሚያስፈልገው ይህ ነው ማለት ነው። ስተዲ ኤንድ ለርን ላይ ስታደርጉት እናንተ ኖርማሊ እሱ ቢጠፋ የነበራችሁ ኮንቨርሴሽን ላይ ከነበረው ይልቅ ቆንጆ ኤክስፒሪየንስ ይኖራችኋል ስተዲ ኤንድ ለርን የሚለው ላይ ስታደርጉ ማለት ነው። ሶ የሚመልስላችሁ መልሶች ስቴፕ ባይ ስቴፕ ጋይድ ነው የሚሰጣችሁ። ጥሩ መልስ ይሰጣችኋል። የሆነ ጥያቄ ስጠይቁት ጀስት ኢንፎርሜሽን ግራስፕ ለማድረግ ብቻ አይነት የሚሆን መልስ አለ የሚመልስላችሁ። በደንብ እናንተን ለማስረዳት የሚያብራራ አይነት ጥያቄዎችን ይጠይቃችኋል ማለት ነው። እዚህ ላይ እሱም ጥያቄ ይጠይቃችኋል። ኢቭን እናንተም ስትጠይቁት ቆንጆ አድርጎ ይመልስላችኋል። ሶ ስተዲ ኤንድ ለርን የሚለው ላይ አድርጋችሁ ተጠቀሙ፣ ማንኛውንም አይነት ጥያቄ ስትጠይቁት ማለት ነው። ሶ ሜንሊ እዚህ ጋር ያሉት እነዚህ ናቸው። የቮይሶቹን እንትኖች ታውቋቸዋላችሁ ብዬ አስባለሁ። ያው የቮይሱ ለመጀመሪያ ስትጠቀሙ ያስመርጣችኋል ምን አይነት ድምፅ እንደምትፈልጉ። ሶ እንግሊዘኛ ምንድነው ስፒኪንግ ለመለማመድ እሱ ሞድ ላይ አድርጋችሁ መጠቀም ትችላላችሁ። ከቻትጂፒቲ ጋር ልክ እንደዛ ታወራላችሁ። ይሄኛውንም የምታውቁት ነው። እዚህ ጋር ስታበሩ ጀስት ያቺ አፕሎድ ምልክቷን ካረጋችሁ ቀጥታ የሚልክልባችሁ። ሲቴክስት ካላችሁ ግን አፕዴት ማድረግ ኤዲት ማድረግ ትችላላችሁ ማለት ነው የጻፋችሁትን ጽሁፍ። ስለዚህ አሁን እዚህ ጋር ሜቢ ላይ ያነቦ ይችላል አማርኛ ስለነበረ ያወራሁት፣ ምክንያቱም እንግሊዝኛ ቋንቋ ላይ ነው ያለው። ስለዚህ ኖ ስፒች ዲቴክትድ ብሏል። ግን እሱ ላይ ሲቴክስት ካላችሁ በኋላ ኦልሬዲ እናንተ ስታውሪ የዘለላ ነው ነገር ካለ እናንተም አይታችሁት እዚህ ጋር ነገር መጨመር አለብኝ የምትሉት ነገር ካለ ወይስ የጻፈው ነገር ትክክል ነው ወይ የሚለውን ነው ማለት ሲቴክስት ብላችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሶ ሜንሊ እዚህ ጋር ያሉት እነዚህ ነገር ይመስላሉ። እዚህ ጋር እንምጣና ይሄኛውን ከነካም በኋላ የሚመጡ ነገሮች አሉ። ኒውቻት አለ። ኒውቻት የምታውቁት ነው። ኒውቻት መክፈት ነው። ቀጣይ ላይብራሪ የሚል አለ። ላይብራሪ የሚለው ላይ ስትነኩ እስካሁን እንግዲህ ምንም አይነት ኢሜጅ ምናምን እኔ ይሄ ሌላ አይነት አካውንት ስለሆነ ምንም አይነት ኢሜጅ ምናምን ክሬት አላስደረጉበትም፣ ግን የተለያዩ ኢሜጆችን እሱ እየላከላችሁ ምናምን እዚህ ላይ ታገኛላችሁ ማለት ነው። ሜክ ኢሜጅ ካላችሁ ደግሞ ኢሜጅ እዚህ ጋር ባይ ዲፎልት ራሱ እንደ ፕሮምፕት ያዘጋጃል። ኢሜጅ የሚለው ላይ ከሆነ እናንተ የፈለጋችሁትን ነገር ብትጽፉ ኢሜጅ ክሬት ያደርግላችኋል ማለት ነው። ላይብራሪ የሚለው እሱ ነው። ሌላኛው ጂፒቲስ የሚለው ነው። ጂፒቲስ የሚለው ላይ ስትነኩት እዚህ ጋር በጣም ብዙ እንትኖች ይመጡላችኋል። በጣም ብዙ ናቸው። እነዚህ እንግዲህ ፕላስ የቻት ጂፒቲ ፕላስ የሚጠቀሙ ሰዎች ያዘጋጇቸው ናቸው። እናንተ ቻት ጂፒቲ ፕላስ የምንጠቀሙ ከሆነ በቀላል ማዘጋጀት የምትችሉት ነው። ምንም ነገር አዲስ ነገር የተቀየረ የለም። የራሱ የቻት ጂፒቲ ነው። ግን እነዚህ ነገሮች ላይ ሲሆኑ ለምሳሌ በጣም ብዙ አለ። ሂውማናይዝ ኤአይ፣ ኢሜጅ ጄኔሬተር፣ ኤአይ ሂውማናይዘር፣ በጣም ብዙ የፈለጋችሁት አይነት ነገር ላይ ነው። ብቻ ይሄ ምንድነው ስፔሲፊክ የሆኑ ታስኮችን ማሰራት ስትፈልጉ እዚህ ላይ አድርጋችሁ ማድረግ ትችላላችሁ ማለት ነው። ግራመር ቼከር የሚል አለ። ለምሳሌ ግራመር ቼከር የሚለው ላይ አድርጌ ላሳያችሁ። ስታርት ቻት ስለው ሶ ቼክ ማይ ኤሴ ፎር ግራመር ኤረርስ የሚል አለ። ኦልሬዲ እኔ አሁን የሆነ ኤሴ የጻፍኩትን እዚህ ጋር ባስገባለት ግራመር ኤረሮችን ባይ ዲፎልት እዚህ ጋር እንትን ያደርግልኛል። ሌላ ጊዜ ሲሆን ራሴን መናገር አለብኝ። እንትን አድርግልኝ ይሄኛው ኤረሮችን ንገረኝ፣ ምንድነው እዚህ ላይ አለብኝ ግራመር ኤረር ምናምን ብዬ መናገር አለብኝ። እዚህ ላይ ሲሆን ግን ባይ ዲፎልት እዚህ በቃ ስፔሲፊክ የሆነ ቦታ ነው። ሶ የምትጠይቁትን ጥያቄ እዚህ ላይ ይመልስላችኋል ማለት ነው። ብዙ አይነት አለ። እዚህኛው ላይ የፈለጋችሁትን አይነት መጠቀም ትችላላችሁ። የሆነ ነገር ሰርች ብታደርጉ አታጡ። ለምሳሌ ሌትስ ሴ ፊዚክስ ብዬ ሰርች ባደርግ የሆነ ፊዚክስን ነገር የሚረዳኝን የሆነ ስፔሲፊክ ነገር አገኛለሁ ማለት ነው። ነው እዚህ ጋር መጥቷል። ፊዚክስ ቲዩተር፣ ማቴም ፊዚክስ ጂፒቲ፣ አይቢ ፊዚክስ ቲዩተር በጣም ብዙ ይመጡላችኋል ማለት ነው። የፈለጋችሁት ስፔሲፊክ ነገር ላይ እዚህ ጋር ማድረግ ትችላላችሁ ማለት ነው። ቀጣዩ ኒው ፕሮጀክት የሚል አለ። እንግዲህ ብዙዎቻችን ይሄኛው ላይ ላንጠቀመው እንችላለን። ጀስት ብዙ ጊዜ እዚህ ላይ መተን ኖርማሊ ቻት የምናደርገው ግን የሆነ ስፔሲፊክ ነገሮች የምታደርጓቸው ነገር ሲኖራችሁ ለምሳሌ ተማሪ ሆናችሁ ሆምወርክ የምትሰሩበት ከሆነ ኒው ፕሮጀክት የሚለው ጋር መታችሁ ኦልሬዲ እሱ እንትን የሚያደርጋችሁ ይኖራል። ምንድነው ሪኮመንድ የሚያደርጋችሁ ይኖራል። ሄልዝ፣ ትራቭል፣ ሆምወርክ ምናምን የሚል እናንተ የፈለጋችሁትን መጻፍ ትችላላችሁ። ለምሳሌ ዩቲዩብ ብዬ የሆነ ፕሮጀክት ክሬት ማድረግ ትችላለሁ። ክሬት ፕሮጀክት ስለው እዚጋ ፕሮጀክት
ክሬት አድርጎልኛል ማለት ነው። እዚህ ጋር ፋይሎችን አድ ማድረግ ይችላል። የፈለኩትን ፋይሎች ኢሜጆች ሊሆን ይችላል፣ የምንም አይነት ፋይል በምንም አይነት ፎርማት ያለ ፋይሎችን መላክ እችላለሁ ማለት ነው። እዚህ ላይ ልክ እንደ ስቶሬጅ ነው የሚያገለግላችሁ። ልክ እንደ ክላውድ ስቶሬጅ እዚህ ፎልደር ላይ ማስቀመጥ ትችላላችሁ። ይሄ ፕሮጀክት የሚለው ፎልደር ላይ በቃ ፋይሎቻችሁ እዚህ ውስጥ ይቀመጣሉ ማለት ነው። ከስኩል ጋር የተገናኙ ነገሮች የፈለጋችሁት እናንተ የምትፈልጉት ነገር ላይ ፕሮጀክት አዘጋጅታችሁ ማስቀመጥ ትችላላችሁ። አድ ፋይል ይላል፣ አድ ማድረግ ትችላላችሁ ፋይሎች ማለት ነው። ሌላው ደግሞ እንግዲህ እዚህ ላይ ምንድነው የሚጠቅማችሁ ነገር የተለያዩ ቻት ስታደርጉ ብትንትን ያለ ነገር ይሆናል። ለምሳሌ እዚህ ጋር ፊዚክስ ወንገር ጠይቋለሁ፣ ሌላ ከታች ሌላ እዚህ አንድ ፎልደር ላይ ተመሳሳይ ጥያቄዎችን ተመሳሳይ ሀሳቦችን እዚህ ጋር እንዲያደርግልኝ እችላለሁ ማለት ነው። አንዳንዴ ሌላ ቦታ እንኳን ብታደርጉ ወደዚህ ፎልደር አድ ማድረግ ትችላላችሁ፣ ያንን ቻት ማለት ነው። የፈለጋችሁትን አይነት መፍጠር ትችላላችሁ። ሆምወርክ ብዬ እዚህ ጋር ክሬት ፕሮጀክት ብላ የሆምወርክ እንትን ክሬት ያደርግልኛል ማለት ነው። እዚህ ጋር እንደምታዩት ከዛ ይመጣል ማለት ነው ፕሮጀክቱ ማለት ነው። ሌላው ከታች ዝም ብሎ ሂስትሪዎች ይመጣሉ ማለት ነው። እዚህ ጋርም ያለው ሜን ነገሮች አልቋል ማለት ነው። ሌላኛው እዚች ጋር የፕሮፋይል ምልክቷን ስትነኩ ወይም ስማችሁ ያለበት ጋር ማለት ነው የሚመጣላችሁ ሴቲንግ አለ። እዛ ሴቲንግ ውስጥ አብዛኛው ነገር እንትን አይደለም፣ ኢምፖርታንት አይደለም። ጄነራል የሚለው ላይ የፈለጋችሁትን አይነት ከለር ነው ላይት ምናምን አድርጋችሁ መቀየር ትችላላችሁ፣ የፈለጋችሁትን አይነት ማለት ነው። ሌላኛው ቮይስ የሚል አለ። ቮይስ የሚለው ላይ ለምሳሌ ባክግራውንድ ኮንቨርሴሽን የሚል አለ። ምንድነው ይሄ የሚያደርገው? ይሄንን ኦን ካደረጋችሁ ከቻትጂፒቲ ጋር እያወራችሁ ከቻትጂፒቲ ስትወጡ ያንን ኮንቨርሴሽን አያቋርጥባችሁም። እናንተ ሌላ ነገር እየነካካችሁ ማውራት ትችላላችሁ ከቻትጂፒቲ ጋር ማለት ነው። እሷንን ኦን ማድረግ ትችላላችሁ ማለት ነው። ኢቭን ቻትጂፒቲ ወጥታችሁ ኮንቨርሴሽናችሁ እንዳይቋረጥ ከፈለጋችሁ ማለት ነው። ሌላኛው እና ወሳኙ እዚህ ውስጥ ያለው እንግዲህ ፐርሰናላይዜሽን የምትለው ናት ማለት ነው። እዚች ጋር የሰው ምልክት አለባት፣ ሰውና ልብ ቅርጽ ማለት ነው። ፐርሰናላይዜሽን የምትለው ጋር ስትመጡ እንደምታዩት ኢኔብል ከስተማይዜሽን የሚል አለ። ከስተማይዝ ሃው ቻትጂፒቲ ሪስፖንስ ቱ ዩ። እናንተ ቻትጂፒቲ ጋር የሆነ ነገር ስጠይቁት የሚመልስላችሁ መልስ እናንተ እንደፈለጋችሁት እንዲሆን ማድረግ ከፈለጋችሁ ይችን ኦን አድርጓት። ኦፍ ከነበረች ባይ ዲፎልት ኦን ነው ምናምን ትጠብቃችሁ። ከዛ የተለያዩ ነገሮች ይመጣሉ። ከመጀመሪያ ጀምረን እናያቸው። ቻትጂፒቲ ፐርሰናሊቲ አለ። ይሄኛው ላይ ምንድን ነው የምትፈልጉት? ምን አይነት ፐርሰናሊቲ እንዲሆን ትፈልጋላችሁ? ቻትጂፒቲ ላይክ ነርድ ይሁንላችሁ፣ ሶፍትዌር ኤንድ ሰፖርቲቭ ይሁንላችሁ፣ አዳፕቲቭ፣ ሳርካስቲክ ኤንድ ክሪቲካል ይሁንላችሁ? ምን አይነት ፐርሰናሊቲ እንዲሆን ትፈልጋላችሁ ከቻትጂፒቲ ጋር ስታወሩ የሚለውን ማድረግ ትችላላችሁ። እኔ ዝም ብዬ ኢንትረስቲንግ ኤንድ ኤክስፕሎራቶሪ ወይ ነርድ የሚለው ላይ አድርጌዋለሁ ማለት ነው። ከስተም ኢንስትራክሽን የሚል አለ። ከስተም ኢንስትራክሽን የሚለው ላይ ኦልሬዲ እሱ ሪኮመንድ ያደርጋችኋል። ስትሬት ሹቲንግ፣ ኢንካሬጂንግ ምናምን ይሁን የሚል ማለት ነው። እናንተ የፈለጋችሁትን ጽፋችሁ ምን አይነት ትሬት እንዲኖረው ትፈልጋላችሁ ቻትጂፒቲ የሚለውን ማስገባት ትችላላችሁ። ለምሳሌ ቻሌንጂንግ ሁንልኝ ሊሆን ይችላል። ቻሌንጂንግ ምናምን ብላችሁ ማስገባት ትችላላችሁ። ማለት የፈለጋችሁት ማለት ነው። ስትሬት ፎርዋርድ ነው የሚለው ኦልሬዲ እዚህ ጋር አለ። ፎርዋርድ ቲንኪንግ የሚል አለ። እነሱን የፈለኩትን ማስገባት እችላለሁ ማለት ነው። ሌላው ኒክኔም ነው። ኒክኔም እናንተ እንዴት እንጠራችሁ ትፈልጋላችሁ? ስማችሁን ሲያዋራችሁ እንትና እያለ ያዋራችሁ ማለት ነው። ኒክኔማችሁ ማስገባት ትችላላችሁ። ለምሳሌ እኔ ሱዚ ልበለው፣ ሱዚ እያለ ይጠራኛል ማለት ነው። ዩር ኦኪፔሽን የሚል አለ። ዩር ኦኪፔሽን የሚለው ጋር ስቱደንት ኢንጂነር ምናምን ብሎ እንደ ኤግዛምፕል ያስቀምጥላችኋል። እናንተ ያላችሁን ስራ ማስገባት ነው። እዚህ ጋር ስቱደንት ለምሳሌ ግሬድ 12 ስቱደንት፣ ከዛ ኮንተንት ክሪኤተር፣ ከዛ እንደዛ ያላችሁ የፈለጋችሁትን አይነት ነገር ስለናንተ ማስገባት ትችላላችሁ። ኦኪፔሽናችሁ ማለት ነው። ምንድነው እነዚህ ነገሮች ዋነኝነት እናንተ ቻትጂፒቲ ጋር ስታወሩ እዚህ ጋር ፐርሰናላይዜሽን ሊያስገባቸውን ነገሮች ኢንቱ ኮንሲደሬሽን አድርጎ ነው የሆነ ነገር ሪስፖንድ የሚያደርግላችሁ ማለት ነው። አሁን ለምሳሌ ኦኪፔሽን ላይ ግሬድ 12 ስቱደንት ነኝ ብያለሁ፣ ኮንተንት ክሬተር ነኝ ብያለሁ። የሆነ ነገር ሲያወራ ምሳሌ የሆነ ነገር ከአወራውታ ከዛ ምን ሊለኝ ይችላል? ዱ ዩ ዋንት ሚ ቱ ሄልፕ ዩ ሃው ቱ ሜክ ዲስ ኮንተንት ምናምን ብሎ ሊጠይቀኝ ይችላል ማለት ነው። የሆነ ነገር ባወራችሁ ቁጥር ከዚህ ጋር የተገናኙ ሀሳቦችን ሪሌት አድርጎ ነው የሚነግራችሁ የሚያወራችሁ። ተማሪ ከሆናችሁ ከትምህርታችሁ ጋር ጋር ከሆናችሁ ይሄ ነገር ከትምህርታችሁ ጋር እንዴት እንደሚጠቅምሽ እንትን እንድልሽ ፈልጌልሽ ወይ ምናምን እያለ እናንተን ሄልፕ ያደርጋችኋል ማለት ነው። ሞር አባውት ዩ የሚለው ጋር የፈለጋችሁትን ነገር ማስገባት ትችላላችሁ። ለእናንተ ኢንትረስታችሁን
ሆቢያችሁ ምናምን ለምሳሌ I love cooking ምናምን ብዬ ማስገባት ትችላለሁ። የፈለጋችሁትን እዚህ ጋር ታስገባላችሁ ማለት ነው። ሞር አባቲው ስለናንተ እንዲያውቅ የምፈልጉትን እናንተ ChatGPT ሲያዋራችሁ ኢንቱ ኮንሲደሬሽን እንዲያደርግ የምፈልጉትን ለምሳሌ የሆነ ጥያቄ ጠይቄው እንዲመልስልኝ የምፈልገው ከክርስቲያናዊ ፐርስፔክቲቭ ከሆነ ክርስቲያን ምናምን በቃ እና ከኢትዮጵያን ካልቸር ምናምን ብለው የሚመልስልኝ መልስ ከነዛ አንፃር አድርጎ ይመልስልኛል ማለት ነው። ስለኔ የምፈልገውን ጽፍለታለሁ ማለት ነው። ከዛ ወረድ ስትሉ ሚሞሪ የምትል አለች። ከዛ በታች አድቫንስድ የሚል አለ። ኦልሬዲ እንትን ሆኖላችኋል፣ ኦን ሆኗል። ሚሞሪ የምትላለች። ሚሞሪ የምትለው ጋር ስንመጣ ኦን ናት ከላይ ባይ ዲፎልት ሪፈረንስ ሴቭድ ሜሞሪስ የሚለው ማለት ነው። ኦፍ ማድረግ ትችላላችሁ የማትፈልጉ ከሆነ ግን ሞስት ፕሮባብሊ ይጠቅማችኋል። ሴቭ ሜሞሪ የሚለውን ኦን አድርጉት ማለት ነው። ምንድነው ChatGPT ነገር ስታወሩ እነዛ ሜሞሪዎች ሲመልስላችሁ እንዲጠቀማቸው እና ሴቭ እንዲያደርጋቸው ትፈቅዱለታላችሁ ማለት ነው። ከዛ ማኔጅ ሜሞሪስ የሚላለ እሱ ጋር አሁን ይሄ ምንም ነገር ስላልተጠቀምኩበት ምንም ነገር እየመጣ አይደለም ማለት ነው። ነገር ግን እስከዛሬ ቻት ባደርግ እዚህ ጋር ባይ ዲፎልት ኦን ስለሆነ የራሳችሁ ሄዳችሁ ቼክ ብታደርጉት ይመጣል ማለት ነው ሜሞሪ። እነዛ ሜሞሪዎች እናንተ ማስተካከል የምትፈልጉት ሜሞሪ ካለ ስለናንተ እንዲያስታውስ የማትፈልጉት ሜሞሪ ካለ ዲሊት ማድረግ ትችላላችሁ። እዚህ ጋር ሜሞሪያችሁ ላይክ እንት ማለት ትችላላችሁ። ምክንያቱም እሱ እናንተ የነገራችሁን ነገር ሁላ ሜሞሪ አድርጎ ሊያስቀምጥ ይችላል። ከዛ ግን ላይቀይራቸው ይችላል ማለት አይቀይርላችሁ። ለምሳሌ እናንተ ማትሪክ ተፈታኝ ነበራችሁና ስለ ማትሪክ አውርታችሁ ኦኬ እስካሁን ሲያወራችሁ የነበረው ሲመልስላችሁ የነበረው ማትሪክ ኢንቱ ኮንሲደሬሽን አድርጎ ነው። ከዛ ግን አሁን እናንተ ዩር ፍሬሽማን ስለዚህ ከዚህ በኋላ እናንተ ማትሪክ ተፈታኝ ስለሆናችሁ እንዲጠቅስባችሁ አትፈልጉም። ስለዚህ እሱን መታችሁ ዲሌት ማድረግ ይኖርባችኋል ማለት ነው። እናንተ ናችሁ አፕዴት የምታደርጉት ስለናንተ ያላችሁን እንትን ማለት ነው። ስለዚህ ሜሞሪዎችን እዚህ ጋር መታችሁ ዲሌት ማድረግ ምን ሜሞሪ እንዳለው ማወቅ ትችላላችሁ። ሄዳችሁ ብትጠይቁትም ስለናንተ የሚያውቀውን ነገር ይነግራችኋል ማለት ነው። ስለዚህ ታውቃለህ ብላችሁ ብትጠይቁት ሜሞሪውን ይነግራችኋል ማለት ነው። ከታች ሪፈረንስ ቻት ሂስትሪ የምትላለች እቺኛው ምንድነው? ሌት ChatGPT ሪፈረንስ ሪሰንት ኮንቨርሴሽን ወይ ሪስፖንዲንግ ይላል። የሆኑ ጥያቄዎች ስትጠይቁት ምናምን ከዚህ በፊት የነበረ ሪሰንት ኮንቨርሴሽናችሁን ተጠቅሞ እዛ ላይ ሪሌት ያደረገ ሀሳብ ይሰጣችኋል ማለት ነው። ይሄኛውን ኦን ናት ብያስባለሁ። ኦን ካልሆነች ኦን አድርጓት ማለት ነው ሪፈረንስ ቻት ሂስትሪ። ምክንያቱም ስታወሩ አሁን የሆነ ነገር ጠይቃችሁ አሁን እናንተ ለመቀጠል እያሰባችሁ እዛ ሀሳብ ላይ እሱ ግን ኮምፕሊትሊ ይረሳባችኋል ይሄንን ኦን ካላደረጋችሁ ማለት ነው። ይሄንን ኦን አድርጉት ማለት ነው። እዚች ጋር የራይት ምልክቷን መንካት እንዳትረሱ እንትን እንዲልላችሁ ማለት ነው እንዳያጠፋባችሁ። ሜንሊ እነዚህ ነበሩ እናንተ እየተጠቀማችኋቸው ላይሆን ይችላል ብዬ የማስባቸው ፊቸሮች ምን ታውቋቸውም ኦብቪየስሊ ይኖራሉ። እናንተም እኔም እዚህ ጋር ምንድነው ያልተናገርኩት ካለ መናገር ትችላላችሁ። ቪዲዮ ይሄን ይመስል ነበረ። ቴንክስ ፎር ዋቺንግ። ፕሊዝ ቪዲዮን ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ብዙ ሰዎች ጋር እንዲደርስ ሼር አድርጉት ማለት ነው። ባይ